በገሃድ ብቻ ሳይሆን ተኝቶ በህልሙም ስምህን የጠራውን ኃጢአቱን ይቅር እለዋለሁ። ገድልህን የሰማውን ልጆቹን በስምህ የሰየመውን እምርልሃለሁ። ወደ ቤተ ክርስቲያን ሄዶ ገድልህን መስማት ያልተቻለው በቤቱ ሆኖ እየሰገደ 3 ጊዜ አምላከ አቡነ ኪሮስ ማረኝ ብሎ ቢማጸነኝ እምረዋለሁ። መታሰቢያህን ያደረገውን ብቻ ሳይሆን አስቦ ሳይሆንለት የቀረውንም እምርልሃለሁ። ልጅ ያጡ ሰዎች ገድልህን አዝለው በስምህ ቢማጸኑ ልጅን እሰጣቸዋለሁ ብሎ ጌታችን አስደናቂ ቃል ኪዳንን የሰጣቸው፣ ነፍሱን ለወንድሞቹ ቤዛ አድርጎ የሚሰጥ ከሰው ልጆች እንዳንተ ያለ አላገኘሁም ብሎ ለሰው ልጆች ስላላቸው ልዩ ፍቅር የመሰከረላቸው፣ የአባታቸውን መንግስት ትተው ይህችን ዓለም ንቀው የመነኑ መምህራቸው አባ በብኑዳን አንበሳ ቢበላው ጌታችን ፍርዱን እንዲያሳውቃቸው ሳር እስኪበቅልባቸው ድረስ መሬት ላይ ወድቀው የጸለዩ፣ ለመምህራቸው በአንበሳ መበላትና ከሰማይ ለሚወርድላቸው ህብስት መከልከል ምክንያት የሆነውን ሰው በጸሎታቸው ያስማሩ፣ በደብረ ባሳት ገዳም የነበሩ ግብራቸው የከፋ 798 መነኮሳትን በጸሎታቸው ከሞት አስነስተው ንስሐ ሰጥተው ለቅድስና ደረጃ ያበቁ፣ በገድልና በትሩፋት ጸንተው ከተወለዱ 270 ዓመት ሲሆናቸው ክቡር ዳዊት በበገና እየዘመረላቸው በዛሬዋ በሐምሌ 8 ቀን በክብር ያረፉ ታላቁ ጻድቅ መናኔ መንግስት አቡነ ኪሮስ ዛሬ ሐምሌ 8 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ በአቡነ ኪሮስ ጸሎት ይማረን፣ ይቆየን።